ብዙ ጊዜ መሳሳት አትችልም። በጣም የተለየ ካልሆንክ ሁሌ ስተት ይኖር አይችልም። የመጀመሪያውን 3-4 የተሳሳት ከዛ በኋላ ልትሳሳት አትችልም። ምክንያቱም አንድ አይነት ቁምሳጥን ነው፣ ሼፕ ነው የሚለያየው፣ ዲዛይን ነው የሚለያየው። ከዛ ውጭ ታይትሉ ራሱ ቁምሳጥን እንዴት 2 ዓመት ሰርተ ልትሳሳት ትችላል? ስለዚህ ከስተመርም ማወቅ ያለበት ቆንጆ ነገር ከፈለገ ፕሮፌሽናል የሆኑ ሰዎች አሉ። ስለዚህ እኛ ጋር ቁምሳጥንና ኪችን የሆነ ድርጅት ነው፣ በር ብቻ ነው። ስለዚህ መጥቶ እኔ ግንቦት አንድ ነው የምፈልገው ብሎ እዛም በር እዚሁም ቁምሳጥን ማዘዝ ይችላል። ድርጅቶቹ ሄዶ መነጋገር ከሆነ የሚያስጠላው ያን ማኔጅ ማድረግ ይቀላል። ሁሉንም ለአንድ ሰው ሰጥቶ በህይወት ውስጥ ማትደሰትበትን ብዙ ነገር ይዞ ከመሄድ በዚህ መልኩ ማኔጅ መደረግ ይችላል። ትልቁ ጥቅሙ የሆነ ሰው በየጊዜው አንድ ነገር ሊሳሳት አይችልም። ስለዚህ ስፔሻላይዝ ያደረገ ድርጅት ሲመጡ ስተት እጅግ በጣም የቀነሰበት ቦታ መሆኑን ማመን መቻል አለባቸው።